ቢኒ እንዴት ነህ? እግዚአብሔር ይመስገን። ቢኒ ሰላም እንደምን አለ? አለን ይመስገን እግዚአብሔር። ዛሬ አስቶን ቪላ ሜዳ ላይ 15ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታውን እንዴት አገኘው? መልካም በእኔ በኩል የታገኙት መሰለህ ቢኒ፣ መቼም ጠንካራ ፉክክር ነው የሚሆን። ያው የተጠበቀ ነው። ለምን አርሰናልን በጣም ጥሩ ፐርፎርማንስ ላይ ነው ያለው፣ ማለት ጥሩ አቋም ላይ ነው ያለው። አስተን ቪላም እንዳለ አራት ጨዋታዎችን ከፊት የነበሩትን አሸንፎ መምጣቱ ያው ጠንካራ መሆኑን አይተናል። እና ያው የነበረው ጌም ጠንካራ ፉክክር የተካሄደበት ነበረ። አርሰናልን ስንመለከት ከኋላ ስቲል ቶፕ ተከላካዮቹ የማጋሌሽ እና የሳሊባ ለመኖር ዲክላን ራይስን ወደኋላ እንዲሳብ አድርጎ እነሱ እንዲያግዛ ማድረጉ ትንሽ መሀል ሜዳ ላይ ክፍተቶችን አይተናል። ያው ከፊት አጥቂዎች ጋር የሚያገናኘውን የራይስን ቆንጆ ብቃት ከፊት ላሉት አጥቂዎች ጋር ማድረስ አለመቻሉ ትንሽ አፈግፍጎ እንዲጫወት አስገድዶታል። ያ እኔም ቪላዎች ያንን አጋጣሚ መጠቀም የሆነ ጌም ነበረ፣ ትልቅ ቻሌንጅ እንደሚሆን እና በጣም ፊዚካል ጌም እንደምናይ ነበር የገመትኩት። ሞር ኦር ለስ እንደዛ ነበረ። ከፍ የሆነ ጌም ነበር። ለሁለቱም ቻሌንጅ የሆነ ጌም ነበረ። ያ ተመጣጣኝና ነቃ ያለ ፉክክር ነበር ሁለቱም መሀል የነበረው ከሞላ ጎደል። ቪላ ግን ደህና ነበር፣ ላይክ በመከላከል በተለይ እና ፈርስት ሃፍ ላይ እና እስከ እረፍት ድረስ ሜሪኖ በጣም ኢንፍሉዌንሻል አልነበረም እንደሌላው ጌም ከፊት ለፊት። ኦዴጋርድም ኢንፍሉዌንሻል አልነበረም እና ኢዜም ኢንፍሉዌንሻል አልነበረም እስከ 20ኛው ደቂቃ ድረስ። ብዙ ኳስ ከሁሉም ተጫዋች የነካው ሳካ ነበር፣ ምክንያቱም በኢዜ በኩል እየተጫወቱ አልነበረም እና ኦልሞስት ከጨዋታ ውጭ ነበር። ኢዜ ሲገባም ራሱ በደንብ አልያዘውም ተከላካይ ካሽን በኢዜ በኩል ነበረ እና ኢዜ ኢንፍሉዌንሻል አልነበረም፣ በጣም ደክሞ ነበረ እና በሳካ በኩል ነበር አታክ ለማድረግ ሲሞክሩ የነበረው እና አትዘይንድ ያው ተፍ የሆነ ጌም ነበር። አቻ ይሆናሉ ብለህ ስትጠብቅ ድራማ ነው እና ኳስ አትዘይንድ አስቆጥሮ አሸንፈዋል። እኔ እንደዛ ነው የታየኝ። አስቸጋሪ ጌም ነበረ። ለመጀመሪያው ቤስት ኢሌቭን ላይ ሊዮ ፔሬስ እና ትሮሳርድ ቢኖሩ አሪፍ ነበር ምናልባት። በተረፈ የእነ ሳሊባ እና የማንጋሌዝ አለመኖር ደግሞ ትልቁ ሌላው ጉዳት ነበር ለአርሰናል። ምክንያቱም እነሱ ቢኖሩ ከመከላከል አቅማቸውን ባሻገር ኳስ ቲሙን የመቆጣጠር ኮንትሮል የማድረግ ኤክስፔሪየንስ አላቸው እና ያ ኳሊቲ ጠፍቶ ነበር። እና ኢንካፒ በጣም አሪፍ ናቸው፣ ግን ኳሱን እና ቲሙን ኮንትሮል አድርጎ ሊድ የማድረግ አቅማቸው ገና ነው እና ምናልባት ያም ክፍተት ጎድቶታል አርሰናልን። በተረፈ ግን ቻሌንጂንግ ጌም ነው። አርቴታም ግማሽ ተሸንፎ ግማሽ ያሸነፈው ቲም ነው። አስቶን ቪላ ከባድ የሆነ እድከት ነው ያለው። ማለት ጥሩ ነው ግን የሚከብደው ቲም ነው እና ስቲል ግን አርሰናል ተስፋ የለውም የምትለው አይደለም። ወደፊት ገና ብዙ ጨዋታዎች አሉ። እንግዲህ እኔ እንደዛ ነው ያየው። መልካም ጥሩ ነው የተመለከትኩበት አንግል ወድጄዋለሁ። እይታም ጥሩ ነው እንዳልከው። የሴንተር ባኮቹ አለመኖራቸው ትንሽ ኮንትሮል ማድረግ ጌሙን ሞኒተር ማድረግ አልተቻለ ነበር። ያው ምክንያቱም የራይስ ወደኋላ መሳብ በጣም መሳብ ስትሮች ማድረግ ተከላካዮችን ለተከላካዮች ሽፋን ለመስጠት ወደኋላ መሳብ ኦዴጋርድ ብቻውን እንዲቀር አድርጎታል። የኤዜ ናቹራል ሞቶ ላይ አለመጫወት ደግሞ ትልቁ ክፍተት ነበር። ማለት ያኛው ዊንግ ኦልሞስት ዜሮ ነበር ማለት ይቻላል። በሳካ በኩል ነበር ጫና ሲፈጠር የነበረው። ይሄኛው ዊንግ ለምን የኤዜ ተፈጥሯዊ ቦታ አልነበረም። እሱ 10 ቁጥር ተጫዋች እንደመሆኑ ከኤዜ ይልቅ አርቴታ ማድዌክ የሚያስገባው ያኛው ቦታ ላይ በጣም ሞር ቢቻል ደግሞ ቢቻል ትሮሳርድ ፊት እስከሆነለት ድረስ ትሮሳርድን ፈርስት ላይን አፕ ላይ በኖረው ያስቀምጠው ነበሩ ጥሩ የሆነ ተጽዕኖ ይፈጠር ነበር ብዬ አስባለሁ። የአስቶን ቪላ ሞር አይተህ ከሆነ የጉልበት ጨዋታ ላይ ነበር።
በስድስት ተከላካይ ነበር ሲጫወቱ የነበሩት። ያው ካውንተር ሊጫወቱ እንደሚችሉ ያው የታወቀ ነው። ለምን የአርሰናልን የማጥቃት እንቅስቃሴ ለማቆም የግድ መከላከልን መርጠው ነበር ሲገቡ የነበሩት። አፈግፍገው ነበር በርስታፍ ላይ ልክ ታክቲካሊ ዲፌንስ ነበረ ሲሞክሩ የነበረው አብዝተው እና ካውንተር አታክ ነገር ያ በዲፌንሱ ተሳክቶላቸዋል። አዎ እና ያን ነበር አይወት ሞርባት ያው ጌሙን አቻ የሚያልቅ ይመስል ነበር። እኔ እንደውም አቻ ያልቃል ብዬ ነበር መጀመሪያ ገምቼ ነበር። ለምን አዌይ ማች እንደመሆኑ አርሰናል ያሉት ሪከርዶች ጥሩ ስላልነበሩ ከአስተን ቪላ ጋር ሞር ተከላክለው ያንን አቻ አስጠብቀውታል ማለት ኦልሞስት አንድ እኩል ያልቃል ብዬ ገምቼ ነበር። ግን ያው መጨረሻ ላይ ተከላካይ ስህተት ዋጋ አስከፍሏል። እቺ ኳስ አለመረጋጋት ትንሽ ነርቪ ነበር። ያቺ ኳስ ወንጋ ለመጠቀም ግን ያው አርሰናል ስቲል ጥሩ ነው። ገና ጌሞች ክፍት አሉ ብዙ መጥፎ የሚባል አይደለም። ያው ቀሪ ጨዋታዎችን እርስ በርስ ሊገናኙበት ስለሚችሉ ያው ያንን አድቫንቴጅ አርሰናል ይጠቀማል ብዬ ተስፋ አደርጋለሁ። ናይስ what do you expect next game? ኔክስት ጌም ያው አርሰናል ዊን ያደርጋል ብዬ አስባለሁ። ለምን መሰለህ? የተጎዱ ተጫዋቾች ይመለሱለታል ብዬ አስባለሁ። ከዛ ባለፈ ደግሞ ጌሙን አስጠብቆ ለመውጣት ጫናውን ለመቋቋም የግድ የማሸነፍ አሁን ከዚህኛው ሽንፈት አንሰራርተው ወደ ማሸነፍ ይገባል ብዬ ተስፋ አደርጋለሁ። ከምን አንጻር ነው? የግድ ለታይት የምትጫወት ከሆነ የግድ ስቲል ጥሩ አቋም ነው፣ መልካም ነው። ያንን ነገር ስቶችን አርመው ወደ አሸናፊነቱ ይመለሳል ብዬ ተስፋ አደርጋለሁ። ያ እኔም ያን ሀሳብ ሼር አደርጋለሁ። እሺ ኔክስት ዊክ እንገናኝና እናወራለን እንግዲህ። መልካም መጥፎ አይደለም። ያው ቻው። እሺ መልካም ጊዜ።